በቀድሞ ኢትዮጵያ መንግስት ውስጥ ወደር የሌለው ጀግና የሚል ስያሜና ክብር ካገኙ ሁለት የጦር ጀነራሎች አንዱ ናቸው። የሶማሊያን ወራሪ ኃይል ትንኮሳ ለማክሸፍ ሶማሊያ ግዛት ድረስ ዘልቀው በመግባት የወረዳ አስተዳዳሪ አፍነው ለመውሰድም ተንቀሳቅሰዋል። እንዲሁም በኤርትራ አማጽያን የተከበቡ አጋሮቻቸውን ለመታደግ ከሰራዊታቸው ጋር በአውሮፕላን ወደ ተከበበው ጦር በመዝለል ለወራት በከበባ ውስጥ ቆይተው በመጨረሻም ሰብረው ለመውጣት ችለዋል። በእነዚህና መሰል በርካታ ወደ ውጊያዎች ስለነበራቸው ተሳትፎ የጦር ሜዳ ውሎ የሚል መጽሐፍ በ1997 ያሳተሙ ሲሆን ይህንኑ መጽሐፍ ከወራት በፊት ተስፋዬ ሀብተማርያም ኦን ዘ ባትልፊልድ በሚል ወደ እንግሊዘኛ መልሰውት በአማዞን በኩል በኦንላይን ገበያ ላይ ይገኛል። እንግዳችን ብርጋዴር ጀነራል ተስፋዬ ሀብተማርያም የኢትዮጵያ አየር መንገድን ከጠለፋ ለመታደግ ለመጀመሪያ ጊዜ አንቲ ሃይጃከርስ ወይንም ጸረ ጠላፊ ኮማንዶዎች ከመንገደኞች ጋር በአውሮፕላን እንዲበሩ ሲደረግ ከተመለመሉት ቀዳሚ ኮማንዶዎችም አንዱ ነበሩ። ያኔ ስለነበሩት የጠለፋ ሙከራዎችና የከሸፉበትን ሂደት እንዲሁም ጸረ ጠለፋ ኮማንዶዎችን ለማሰማራት ነበር ያሉትን አስገዳጅ ሁኔታም ያስታውሳሉ። እንግዳችን የደርግ ወይንም የኢህድሪ መንግስት ሲወገድ ወደ እስር ቤት ከተጋዙ ከፍተኛ የጦር መኮንኖች አንዱ ቢሆኑም የኢትዮ ኤርትራ ጦርነት ሲፈነዳ ወደ ሰራዊቱ እንዲመለሱ ከተጠየቁ ጀነራል መኮንኖችም አንዱ ነበሩ። በጦርነቱ ሂደት ውስጥ በማሰልጠንና በማደራጀት እንዲሁም ስልት በመንደፍ በጦርነቱ ውስጥ ስለነበራቸው ሚናና በኋላም ስለተሰናበቱበት ሁኔታ ከኢሳት ጋር ቆይታ አድርገዋል። ጀነራል ተስፋዬ እንግዲህ ያው ቀደም ሲልም ጠቅሼዋለሁ፣ ወደር የሌለው ጀግንነት በመፈጸም መተጠቀሱ ሁለት ኢትዮጵያውያን ከፍተኛ የጦር ጀነራሎች አላችሁ። ከናንተ ጋር ሌላው ከፍተኛው ሜዳሊያ የተቀበሉት የቀድሞ መንግስት ፕሬዝዳንት የነበሩት ኮሎኔል መንግስቱ እንደነበሩ ይታወሳልና ይህ ወደር የሌለው ጀግንነት በመፈጸም የመጨረሻ የተባለውን የህብረት ስራ ኢትዮጵያ ሜዳሊያን ያገኙትና ያ ሜዳሊያ ከስሙና ከክብሩ ሌላ ምን ነበር? እስቲ እንደው ከዛን ጀምር። ሜዳሊያው ያን ጊዜ ወይም ያን ቦታ ውጤት አይደለም። በተለያየ ቦታ ላይ በተሳተፍኩበት ሜዳዎች የጦር ሜዳ የዛ ጥርቅም ውጤት ነው ብዬ ነው ገምተው እንጂ አንድ ነው የተለየ ቦታ ይሄን ስለፈጸምኩ ይሄን ሜዳሊያ አስገኘልኝ የሚለው በእኔ በኩል የለም። ወደሱ እንመጣለን። ግን ሜዳሊያውን ይሄን ከፍተኛ የጦር ሜዳ ከፍተኛ የጀግንነት ሜዳሊያ ከተበረከተለት በኋላ ከስምና ከክብሩ ሌላ ጥቅም ነበረው? በገንዘብ የተሰጣችሁ ነገር ነበር? እንግዲህ አንድ መታወቂያ ተሰጥቶናል። መታወቂያ ላይ እዛ በአዋጁ ላይ ከተጻፉት ውስጥ በጣም ጠቃሚ የሚባሉትን የተወሰኑትን ብቻ ነቅሶ አውጥታ እዛ ተጽፈዋል። አንደኛ ደሞዝ ካለው ከደሞዙ 25% ተጨማሪ እንዲከፈለው፣ ጡረታ ላይ ከሆነ በጡረታ ላይ 40% ተጨማሪ እንዲከፈል ነው። በአገር ውስጥ በኢትዮጵያ የመንግስት ትራንስፖርት የአየር የየብስ የባህር የሆነውን ብቻ በነፃ አንደኛ ማዕረግ ቅድሚያ የተሰጠት እንዲጓዝ፣ ሌላ ደግሞ በስሙ ትምህርት ቤት ወይም ሆስፒታል፣ መንገድ ወይም ሐውልት ይቆምለታል ይላሉ እንትኖቹ ከዛ ውስጥ። ግን ከዛ ውስጥ የተጠቀምንባቸው እስካሁን ድረስ ሌላ ደግሞ የሕክምና ነፃነት፣ ትምህርት ቤት ከፈለገ የትም ቦታ ገብቶ የመማር በነፃ የመማር እነኚህ ነገሮች ብቻ እዛ ቦታ ላይ ተጽፈዋል። እና ደሞዞት ላይ 25% ጭማሪ የተገኘ መጀመሪያ 25% ይሰጠኝ ነበር። እንግዲህ የደርግ መንግስት እያለ ኢህአዴግ ከገባ በኋላ እስር ቤት ገባው እና 3 ዓመት እስር ቤት ከቆየ በኋላ ስወጣ ደሞዝ ብቻ ነው የሚሰጠው ተብዬ መብት ተነፍጎኝ ነበር። እንግዲህ ጊዜ እንትን ሲል የባድመ ጦርነት ሲጀመር እኔም በእናት ሀገር ጥሪ ተጠርቼ ያው አገልግሎትን ስጠር ተጠራሁኝ እና ብዙ መብቶች ምን እናድርግልህ የሚል ጥያቄ ተጠየቁ። እኔ ምንም የምፈልገው ነገር የለም። የምፈልገው ነገር ቢኖር አንድ ነው፣ በአዋጅ የተፈቀደልኝ ያንን መታወቂያ ላይ ያለውን መብት እንዲፈቀድልኝ ብቻ ነው። ሌላ ነገር አልጠየቁም አልኳቸው። ማን ከለከለ ታዲያ? እንግዲህ ደሞዝ ልቀበል ስሄድ እንደዚህ አይነት መብት አለኝ ብዬ ስጠይቅ በአሁን ጊዜ አይፈቀድም አይሰጥም ተብዬ ነው አልኳቸው። በእርግጥ
ወዲያውኑ መመሪያ ተሰጥልኝ። ከዛን ጊዜ ጀምሮ አሁን እያገኙኝ ነው። በጡረታው ላይ የለም 25% ያኛው በተረጓጎም የተነሳ 40% አይደለም 40% ምንም ጡረታ ባይኖረው እንደመተዳደሪያ ይሰጣል የሚል ነው እንጂ ከደሞዙ ላይ 40% ተጨምሮ ይሰጣል አይልም የሚል ጥያቄ ተነሳ። ብዙ ተከራከርን። መጨረሻ ላይ ማሳመን አልቻልኩም። በቀጣዩ አሁን 25% በደሞዙ በጡረታው ላይ ጭማሪ አድርገዋል። እንግዲህ እዛው ላይ በአጋጣሚ የተሰጡትን መታወቂያ ማይቻለውና በየብስም ይሁን በአየር ትራንስፖርት አንደኛ ማዕረግ በነፃ ይሄዳል ይጓዛል የሚል ነገር አለ። ይሄ መብት ተከብሯል? እንግዲህ በቀድሞ መንግስት በደርግ ጊዜ ተጠቀሙበት ነበር። በአውሮፕላንም በመኪና ቤት ሄዱ በአውቶቡስም ይሁን ብቻ የመንግስት ንብረት በሆነ መጓጓዣ ቅድሚያ ቦታ የለም ሞላ ቢባል ሌላ ሰው ወርዶ በዚህ መብት ቅድሚያ ይሰጣል የሚል ነበር ሲደረግ ነበር በዛን ጊዜ። አሁን ከእስር ቤት ሲወጣ ይህን መብት ስንጠይቅ የደረሰን መመሪያ ስለሌለ ያን መፍቀድ አንችልም ማለት ነው። አሁን አላገኝም። ሕክምናም በነፃ የሚል ነገር አለ። ሕክምና የሰራዊቱ አባል ስለሆንክ ጡረታ ስትወጣም ነፃ ሕክምና አለ ጦር ኃይሎች እና ሌላ ሆስፒታል አልሄድም ሄጅም አልሞከርኩም። አሁን የጦር ሆስፒታል ጦር ኃይሎች ሆስፒታል በነፃ ነው። እንግዲህ